ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ነሐሴ 9 ቀን 2011 ዓ.ም ሐሙስ ጤና ይስጥልኝ። እንደምናመሻችሁ የተወደዳችሁ አድማጮቻችን። በዓለም ዋና ዜናዎች የሚጀምረው የምሽቱ ስርጭታችን የዜና መጽሔት እንዲሁም ሳምንታዊውን የባህል መድረክ መሰናዶ ይዟል። የዜና መጽሔታችን የሲዳማ ዞን ምክር ቤት ጥያቄ፣ የአዲስ አበባ መስተዳድር በአበዳሪ ድርጅት ላይ የወሰደው እርምጃና ቀውሱ፣ የደኢህዴን የገባበት ቃር የከርሰ ምድር ውሃ መመናመን ስጋት በምስራቅ ሐረርጌ እንዲሁም እስረኞችን የማስለቀቅ ዘመቻ በትግራይ የተሰኙ ርዕሶችን ያስተነትናል። ሳምንታዊው የባህል መድረካችን በስልጣን ላይ 20 ዓመት የሞላቸው የፕሬዝዳንት ፑቲንን የህይወት ታሪክ የጻፉና በሞስኮ ዓለም አቀፍ ዩኒቨርሲቲ ውስጥ የሚያስተምሩ ኢትዮጵያውያንን ጋብዘናል። ሂሩት መለሰ የምሽቱን የዓለም ዜና ልታስደምጠን፣ የአንድ ሰዓቱን ፕሮግራም በመምራት ደግሞ እኔ አዜብ ታደሰ እስከ ዝግጅቱ መጨረሻ አብሬያችሁ ልንቆይ በቀጥታው ስቱዲዮ ተሰይመናል። ለሁሉም ዝግጅቶቻችንን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 አዲስ አበባ ከተማ ስርጭታችንን ማድመጥ ይቻላል። በሳተላይት በበድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA 2 ላይ እንገኛለን። ከድረገጻችን ወይም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ስርጭታችንን መከታተል ትችላላችሁ። በፌስቡክም ስርጭታችንን በቀጥታ ሲተላለፍ ለማድመጥ DW አምሃሪክ ብላችሁ ፈልጉን። አሁን ወደ ዝግጅቶቻችን እንለፍ። ቀዳሚው የዓለም ዋና ዜና ነው። ሂሩት ታሰማናለች። የDW ዜና። ጤና ይስጥልኝ አድማጮቻችን። በመጀመሪያም ዋና ርዕሶቹ በቀይ ባህርና በአደን ባህረ ሰላጤ በኩል ወደ የመን የሚሰደዱ ኢትዮጵያውያን በአሻጋሪዎቻቸው ብዙ ግፍ እንደሚፈጸምባቸው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች አስታወቀ። ድርጅቱ ህገወጥ የሚባሉት እነዚሁ ስደተኞች ሳውዲ አረቢያን በመሳሰሉ መንግስታትም እንደሚበደሉ ዛሬ ባወጣው ዘገባ አስታውቋል። 6 የአውሮፓ ህብረት አባል ሀገራት ኦፕን አርምስ በተባለው የስፓኝ ሰብአዊ አገልግሎት ሰጪ ድርጅት መርከብ ከመስጠም የዳኑ 147 ስደተኞችን ለመቀበል ፈቃደኝነታቸውን ማሳወቃቸውን ኢጣሊያ ተናገረች። ለ2 ሳምንታት ወደ ኢጣሊያ ደሴት ላምፔዱዛ እንዳይጠጋ ተከልክሎ የነበረው ይኸው መርከብ ዛሬ ደሴቲቱ አቅራቢያ መልህቁን ጥሏል። የሱዳን ዋነኛ ተቃዋሚዎች ህብረት የኢኮኖሚ ምሁሩን አብደላ ሐምዶክን ለሽግግሩ መንግስት ጠቅላይ ሚኒስትርነት ሊያጭ መሆኑ ተሰማ። ሹመቱ በሽግግሩ ሉዓላዊ ምክር ቤት ይጸድቃል ተብሎ ይጠበቃል። ዜናው በዝርዝር። ቀይ ባህርን ወይንም የአደን ባህረ ሰላጤን በአደገኛ የባህር ጉዞ በጀልባ አቋርጠው የመን የሚደርሱ ኢትዮጵያውያን በሰው አሻጋሪ ደላሎች ቡድኖች ለብዝበዛና ለቁም ስቅል እንደሚዳረጉ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች አስታወቀ። ሂዩማን ራይትስ ዋች ዛሬ ባወጣው ዘገባ ኢትዮጵያውያን ስደተኞች በሳውዲ አረቢያም ሰብአዊ አያያዝ በጎደላቸው እስር ቤቶች እንደሚሰቃዩ፣ በግዳጅም ወደ ሀገራቸው እንደሚጠረዙ ገልጿል። ድርጅቱ የኢትዮጵያ የየመንም ሆነ የሳውዲ አረቢያ ባለስልጣናት ስደተኞች የሚፈጸምባቸውን በደል ለማስቀረት የሚወስዱት እርምጃ ያን ያህል አይደለም ሲል ወቅሷል። ድርጅቱ በዘገባው ስራ አጥነትና ሌሎች ኢኮኖሚያዊ ችግሮች፣ ድርቅና የሰብአዊ መብት ጥሰቶች በመቶ ሺዎች የሚቆጠሩ ኢትዮጵያውያን ባለፉት 10 ዓመታት በቀይ ባህር በጀልባ ወደ የመንና ሳውዲ አረቢያ ለመሰደዳቸው ምክንያት መሆናቸውን ገልጿል። በህገወጥ መንገድ ይሰደዳሉ ያላቸው የብዙዎቹ ምርጫም ስራ የሚገኝባቸው ሳውዲ አረቢያና ጎረቤት የባህረ ሰላጤው ሀገራት መሆናቸውን ሂዩማን ራይትስ ዋች ጠቅሷል። በድርጅቱ የአፍሪቃ ቀንድ ከፍተኛ ተመራማሪ ፌሊክስ ሆርን ከብዙ ስቃይና እንግልት በኋላ ሳውዲ አረቢያ የሚገቡ ኢትዮጵያውያንን
የሳዑዲ መንግስት ልብሳቸውን ብቻ አንጠልጥለው ባዶ እጃቸውን ወደ ሀገራቸው እንደሚጠርዛቸው ተናግረዋል። ዓለም አቀፉ የስደት ጉዳይ ድርጅት IOM እንደሚለው ሳዑዲ አረቢያ ስደተኞችን የማባረር ዘመቻ በጀመረችበት በጎርጎሮሳዊው ህዳር 2017 እስከ 500,000 የሚገመቱ ኢትዮጵያውያን ሳዑዲ አረቢያ ነበሩ ተብሎ ይገመታል። ከግንቦት 2017 እስከ መጋቢት 2019 ባሉት ጊዜያትም ወደ 260,000 የሚሆኑ ኢትዮጵያውያን ከሳዑዲ አረቢያ ወደ ኢትዮጵያ ተጠርዘዋል። የሱዳን ዋነኛ ተቃዋሚዎች ህብረት የኢኮኖሚ ምሁሩን አብደላ ሐምዶክን ለሽግግሩ መንግስት ጠቅላይ ሚኒስትርነት ሊያጭ መሆኑ ተሰማ። የፊታችን ሰኞ ቃለ መሐላ ይፈጽማል የተባለው የሱዳን የሽግግር ሉዓላዊ ምክር ቤት የነጻነትና የለውጥ ኃይሎች የሚባለው የተቃዋሚዎች ህብረት ለጠቅላይ ሚኒስትርነት ያጨውን ሰው ሹመት ያጸድቃል ተብሎ ይጠበቃል። ከዚህ ሌላ የተቃዋሚዎቹ ህብረት መሐመድ አልሐፊዝ መሐመድን በምክትል ጠቅላይ ሚኒስትርነት እንዲሁም አብዱልቃድር መሐመድ አህመድን በፍትህ ጉዳዮች የበላይ ኃላፊነት ያጫል ሲል ሮይተርስ ምንጮቹን ጠቅሶ ዘግቧል። በስፓኝ ሰብአዊ አገልግሎት ሰጪ መርከብ ከመስጠም ድነው ከ2 ሳምንት በላይ በሜዲትራኒያን ባህር ላይ የቆዩትን 147 ስደተኞችን ለመቀበል 6 የአውሮፓ ህብረት አባል ሀገራት ፈቃደኝነታቸውን መግለጻቸውን ኢጣሊያ አስታወቀች። የኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ ዛሬ ለሀገር ውስጥ ጉዳይ ሚኒስትራቸው ማቴዎ ሳልቪኒ በጻፉት ደብዳቤ ፈረንሳይ፣ ጀርመን፣ ሮማኒያ፣ ፖርቱጋል፣ ስፓኝና ሉክሰምበርግ ስደተኞቹን ለመቀበል ፈቅደዋል። በለንቋሳ ጀልባ ይጓዙ የነበሩትን እነዚሁ ስደተኞችን ከመስጠም ያዳነው ኦፕን አርምስ የተባለው መርከብ ዛሬ በኢጣሊያዋ ደሴት ላምፔዱዛ አቅራቢያ መልህቁን ጥሏል። የኢጣሊያ የሀገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ መርከቧ ላምፔዱዛ እንዳትገባ ከልክለው ነበረ። ጠቅላይ ሚኒስትር ኮንቴ የሳልቪኒን ክልከላ ፍጹም የማይቀበሉት እንደሆነ ተናግረዋል። 356 ስደተኞችን እንደጫነ በሜዲትራኒያን ባህር ላይ የሚገኘው ሌላው የድንበር የለሽ ሐኪሞችና SOS ሜዲተራን የሚያንቀሳቅሱት ኦሽን ቫይኪንግ የተባለው የኖርዌይ መርከብ ኢጣሊያና ማልታ ስደተኞቹን እንዲቀበሉት ቢጠይቅም እስካሁን ፈቃደኛ አልሆኑም። ይህ ዶይቼ ቬለ DW ነው። ዩናይትድ ስቴትስ የቀድሞ የሱዳን ብሔራዊ የስለላና የደህንነት አገልግሎት ኃላፊ ወደ ሀገሯ እንዳይገቡ አገደች። የቀድሞ የመስሪያ ቤቱ ኃላፊ ሳልህ ጎሽ በኃላፊነት ዘመናቸው ሰዎችን በማሰቃየት ይሳተፉ እንደነበረ የሚጠቁም አስተማማኝ መረጃ አለን ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ተናግረዋል። ፖምፒዮ ሳላህ አብደላ ሙሐመድ ሳሊህ ባለቤታቸውና ልጃቸው ዩናይትድ ስቴትስ መግባት አይችሉም ብለዋል። ምህንድስና ያጠኑት ጎሽ የቀድሞውን የሱዳን ፕሬዝዳንት ኦማር አልበሽርን ለስልጣን ካበቃው የጎርጎሮሳዊው 1989 መፈንቅለ መንግስት በኋላ በተለያዩ ጊዜያት የስለላውን መስሪያ ቤት በኃላፊነት እንደመሩ የሱዳን መገናኛ ብዙሃን ዘግበዋል። እስከ ጎርጎሮሳዊው 2009 በኃላፊነት በቆዩበት የመጀመሪያ የኃላፊነት ወቅትም ጠንካራ የደህንነት አገልግሎት በመመስረት ይወደሱ ነበረ። ሆኖም መስሪያ ቤቱ ከዓመታት በኋላ በመንግስት ተቃዋሚዎችና በጋዜጠኞች ላይ ተደጋጋሚ የማዋከብ እርምጃ ሲወስድ ቆይቷል። ጎሽ አልበሽርን የመገልበጥ ሙከራ አድርገዋል ተብለው ታስረውም ነበረ። ማስረጃ ስላልተገኘባቸው ተፈተዋል። አልበሽርም ይቅርታ ጠይቀዋቸዋል። በየካቲት 2018 ዓ.ም እንደገና በዚሁ መስሪያ ቤት ኃላፊነት የተሾሙት ጎሽ ባለፉት 4 ወራት በሱዳን ተቃዋሚዎች ላይ በተፈጸመው ግድያ የእርሳቸው ሚና ምን እንደነበረ ማጣራቱ ወሳኝ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሀገራችሁ ተመለሱ ሲሉ የዘለፏቸውን የሁለት የአሜሪካን ምክር ቤት አባላትን የእስራኤል ጉብኝት እንደማትፈቅድ እስራኤል አስታወቀች። የእስራኤል ምክትል ውጭ ጉዳይ ሚኒስትር ትዚቢ ሆትቪሊ ዛሬ ለእስራኤል ራዲዮ ውሳኔ ላይ ተደርሷል፣ ውሳኔውም እነርሱ እስራኤል እንዳይገቡ መከልከል ነው ብለዋል። ምክትል ሚኒስትሩ የኛን የህልውና መብት የማይቀበሉን ወደ ሀገራችን አናስገባም ሲሉም አክለዋል። ሁለቱ ዴሞክራት የዩናይትድ ስቴትስ የህዝብ እንደራሴዎች ራሺዳ ታሊብና
ኢሃን ኦማር በእስራኤል ጉዟቸው የዮርዳኖስ ወንዝ ምዕራባዊ ዳርቻንና ምስራቅ ኢየሩሳሌምን የመጎብኘት እቅድ ነበራቸው። ፕሬዝዳንት ትራምፕ የታይብና የኦማር የእስራኤል ጉብኝት እንዲከለከል እስራኤልን ጠይቀው ነበረ። ለመብረር በተነሳ በጥቂት ጊዜያት ውስጥ ወፎች ሞተር ውስጥ የገቡበት አንድ የሩሲያ የመንገደኞች አውሮፕላን የበቆሎ እርሻ ላይ በሰላም ማረፉ ተዘገበ። ኡራል የተባለው አየር መንገድ ንብረት የሆነው ኤርባስ ኤ321 አውሮፕላን በድንገት ለማረፍ የተገደደው በወቅቱ ሁለቱም ሞተሮቹ በመጥፋታቸው ነበረ። ዛሬ ከሞስኮ ዙኮቭስኪ አውሮፕላን ማረፊያ ወደ ክሪሚያ ሲመፈርኦፖል ከተማ ለመብረር ተነስቶ 1 ኪሎ ሜትር ያህል ከተጓዘ በኋላ ነበረ በድንገት ያረፈው። አውሮፕላኑ ካሳፈራቸው 233 መንገደኞች ጉዳት የደረሰባቸው 23ቱ ወደ ሆስፒታል ተወስደዋል። ማንም አልሞተም። የክሬምሊን ቤተመንግስት አውሮፕላኑን በተሳካ ሁኔታ በድንገት ማሳረፍ በመቻላቸው ሁለቱን አብራሪዎች ጀግና ሲል አወድሷል። ለዚህ ተግባራቸውም መንግስት እንደሚሸልማቸው ተገልጿልም። ከ3 ወር በፊት አንድ የመንግስታዊው አየር መንገድ ኤሮፍሎት ንብረት የሆነ አውሮፕላን በድንገት በሞስኮ ሽሪምቲዮቮ አውሮፕላን ማረፊያ ለማረፍ ሲሞክር በእሳት ተያይዞ ከ40 ሰዎች በላይ ሞተዋል። ሱኪው ሱፐርጀት 100 የተባለው የዚህ አውሮፕላን አደጋ መንስኤ የነዳጅ ማጠራቀሚያው መፈንዳቱ መሆኑ ተነግሮ ነበረ። ይህ ዶይቼ ቬለ ዲደብሊው ነው። ከዶይቼ ቬለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። በቀይ ባህርና በአደን ባህረ ሰላጤ በኩል ወደ የመን የሚሰደዱ ኢትዮጵያውያን በአሻጋሪዎቻቸው ብዙ ግፍ እንደሚፈጸምባቸው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች አስታወቀ። ድርጅቱ ህገወጥ የሚባሉት እነዚሁ ስደተኞች ሳውዲ አረቢያን በመሳሰሉ መንግስታትም እንደሚበደሉ ዛሬ ባወጣው ዘገባ አስታውቋል። 6 የአውሮፓ ህብረት አባል ሀገራት ኦፕን አርምስ በተባለው የስፓኝ ሰብአዊ አገልግሎት ሰጪ ድርጅት መርከብ ከመስጠም የዳኑ 147 ስደተኞችን ለመቀበል ፈቃደኝነታቸውን ማሳወቃቸውን ኢጣሊያ ተናገረች። ለ2 ሳምንታት ወደ ኢጣሊያ ደሴት ላምፔዱዛ እንዳትጠጋ ተከልክላ የነበረችው ይህች መርከብ ዛሬ ደሴቲቱ አቅራቢያ መልህቋን ጥላለች። የሱዳን ዋነኛ ተቃዋሚዎች ህብረት የኢኮኖሚ ምሁሩን አብደላ ሐምዶክን ለሽግግሩ መንግስት ጠቅላይ ሚኒስትርነት ሊያጭ መሆኑ ተሰማ። ሹመቱ በሽግግሩ ሉዓላዊ ምክር ቤት ይጸድቃል ተብሎ ይጠበቃል። ዜናው በዚሁ አበቃ። ሂሩት መለሰን ለምሽቱ የዓለም ዋና ዋና ዜናዎች ቅንብር አመሰግናለሁ። ዝግጅታችን ቦን ከሚገኘው ዶይቼ ቬለ ዲደብሊው የቀጥታ ስቱዲዮ ይቀጥላል።